ሰላም እንዴት ናችሁ? ዛሬ የምናወራው ስለ ገንዘብ ወይም ስለ ንግድ ትምህርት ቤት አይደለም። የምናወራው ስለ አንድ ተራ እንግሊዘኛ መምህር ነው። በአስር ጣቶቹ የዓለምን ግዙፍ የቴክኖሎጂ ኩባንያ አሊባባን ስለመሰረተው ሰው ነው። ጃክ ማ። እርሱ በብዙ ውድቀቶች አልፏል፣ ግን አንድ ነገር ያጎላዋል። አስተሳሰቡ። ትልቅ ቦታ ለመድረስ ትልቅ ገንዘብ ወይም ትልቅ ስም አያስፈልግም። የሚያስፈልገው ትክክለኛ የአእምሮ ዝግጅት ነው። በዚህ ትንሽ ደቂቃ ውስጥ ሕይወታችሁን ከስር መሰረቱ የሚቀይር አራት ወርቃማ መርሆችን እንመለከታለን። አብራችሁን ቆዩ። አራቱ የጃክ ማ የህይወት ለውጥ መርሆች። አንደኛ፣ ችግሮችን ወደ ወርቅ መቀየር። ጃክ ማ እንዲህ ይላል፣ ሰዎች ቅሬታ የሚያቀርቡበት ቦታ ሁሉ ትልቅ እድል ተደብቆበታል። ዙሪያችሁን ተመልከቱ። በአካባቢያችን፣ በሀገራችን፣ በስራ ዘርፋችን ውስጥ የሚያማርሩት የሚቸገሩት ምንድን ነው? ያ የእናንተ የስራና የፈጠራ መስክ ነው። ችግርን እንደ የገንዘብ ምንጭ ተመልከቱት። ገንዘብ የምታገኙት አንድን ችግር በብቃት ስትፈቱ ነው። ከማማረር ወጥተን ችግሩን ለመፍታት የቆሙበት የመጀመሪያው ሰው ይሆኑ። ሁለተኛ፣ ከዛሬው ይልቅ ነገን አትኩረት ስጥ። ብዙ ነጋዴዎች የዛሬውን ትርፍ ብቻ ያሉ። ጃክ ማ ግን የ10 ዓመት ራዕይ ነበረው። አሊባባን ጀመረው ማንም በኢንተርኔት ላይ እምነት በሌለበት ጊዜ ነበር። እሱ ግን ነገ ሰዎች ዓለምን እንዴት እንደሚገበያዩ ተመለከተ። የንስር ዓይን ይኑርህ። ዛሬ ትርፍ የሚያስገኝልህን ሳይሆን ከዓመታት በኋላ የሰዎችን ሕይወት የሚቀይር ምን አይነት አገልግሎት ወይም እውቀት መማር አለብኝ ብለህ ራስን ጠይቅ። ዛሬ ላይ ኢንቨስት አድርገህ ነገን አሸንፈው። ሶስተኛ፣ ፈጣን እርምጃ እንጂ ፍጹምነትን አትጠይቁ። ብዙዎቻችን ፍጹም ወይም ፐርፌክት እስኪሆን ድረስ እንጠብቃለን። ፕሮጀክቱን፣ ንግዱ፣ ሀሳቡ ፍጹም የሚሆንበት ጊዜ የለም። አሁን ጀምር። ስህተት በምሰራበት ጊዜ ተማር ይላል ጃክ ማ። ፈሪ ሰው ይቆማል። ስህተት ለመስራት ስለፈራ ማለት ነው። ስኬታማ ሰው ግን ስህተትን ይሰራል፣ በፍጥነት ይማራል እና በፍጥነት ይሄዳል። በፍጥነት ስህተት ስሩ፣ በፍጥነት ተማሩ፣ በፍጥነት ተሻሻሉ። የመጠበቅ ጊዜ አልቋል። አራተኛ፣ የማያልቅ ጽናት። ጃክ ማ እንዲህ ይላል፣ ዛሬ ከባድ ነው፣ ነገ በጣም ከባድ ነው፣ ከነገ ወዲያ ግን ፀሐይ ትወጣለች። አብዛኛው ሰው ግን ነገ ማታ ይሞታል። ስኬትና ውድቀት የሚለያዩት በችሎታ ሳይሆን በመጨረሻው ደቂቃ ባለን ጽናት ነው። ነገሩ የከበደዎት ጊዜ ተስፋ ሊቆርጡ ሲሉ ያስታውሱ። ስኬት እጅ ሊሰጠው የቀረበው ያኔ ነው። በጭራሽ በፍጹም ተስፋ አትቁረጡ። ታዲያ አሁን ምን ልታደርጉ ነው? የጃክ ማ መርሆች ትልቅ ነገርን አይጠይቁም። የሚጠይቁት የተለወጠ አስተሳሰብና የማይቆሙ ፍላጎት ብቻ ነው። አሁን ጀምሩ። ራዕያችሁን እውን አድርጉ። የትኛውን መርህ ዛሬ እንደምትጀምሩት በኮሜንት ሳጥን ውስጥ ይጻፉልን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።